እንደፊት ባይሆን ባይሞቆደጂ እመነዘው ባይኖረን ከጂ ታው በስቤ ታው እባክህ በስቤ ታው በስቤ ታው እንዳትጠጉኝ። አንድ እርምጃ ብትራመዱ ዘላለሁ። ህይወቴ ትርጉም አጥቷል። ከዚህ በላይ መኖር አልችልም። መኪና ስትገዛ መጥፎ ብትሆንም ጓደኝነትህን ብረሳ እኔ ግን ሁሌም ይቅር እንዳልኩ ነው። እባክህ በስቤ ታው። አይሆንም ብሩኬ፣ በብር ተመክቼ ነበር፣ ጓደኞቼ ንቄ ነበር። አሁን ግን ያለሁበት ዕዳ መተንፈሻ ሳጥቶኛል። መኪናዬ ሊወረስ ነው። ይሄን ውርደት ከማይ ብሞት ይሻለኛል። መሞት እኮ መፍትሄ አይደለም። ሞት መፍትሄ ካልሆነ ሌላ ምን መፍትሄ አለ? በሳምንት ውስጥ እኮ 45 ሺህ ብር መክፈል አለብኝ። እኔ አሁን ባለሁበት ሁኔታ መክፈል አልችልም። ለዛ ተውኝ። በስቤ መፍትሄ አለ። ቢያንስ ቢያንጎ ፕሮ ከፍተኛ ገቢ ማግኘት ትችላለህ። ቦነስም አለው። በሳምንት እስከ 45 ሺህ ብር ታገኛለህ። በዛ ላይ ጥሪ አይቋረጥም። ተውኝ። ለማየውን ነገር ከሞት አታስረፍዱኝ። ቢሮ ሄጄ ወረፋ ጠብቄ እስክመዘገብ 1 ወር ይሆናል። ስለዚህ ተውኝ፣ በቃ ልሙትበት። በፍጹም ለመመዝገብ ቢሮ መሄድ ሳይጠበቅብህ የያንጎ ፕሮ አፕሊኬሽንን ከመተግበሪያው በማውረድ በ5 ደቂቃ